ሰላም ውድ ተመልካቾቼ እንኳን ወደዚህ ቻናል በደህና መጣችሁ። እኔ ዶክተር ፍቅር እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። በእርግዝና ወቅት በሴቶች ሰውነት ላይ በጣም ብዙ ለውጦች ልናስተውል እንችላለን። በተለይ በአመጋገብ ዙሪያ ብዙ ለውጦች ልናስተውል እንችላለን። አንዳንድ ሴቶች እርግዝና ጊዜ ጣፋጭ ነገሮችን፣ ጨዋማ ነገሮችን ወይም ቅመም የበዛባቸውን ነገሮች አዘውትሮ ሲፈልጉ ሲመኙ እናያለን። ነገር ግን አንዳንድ ሴቶች ከዚህ በተለየ ለየት ያለ የማይበሉ ነገሮች ማለት ለምግብነት የማያገለግሉ ነገሮችን ለምሳሌ እንደ አፈር፣ አመድ፣ በረዶ የመሳሰሉ ነገሮችን ሲመኙ እንዲሁም ደግሞ አልፎ አልፎ ሲበሉ እናያለን ወይም ለመብላት ጠንካራ ፍላጎት ሲያሳዩ እናያለን። ታዲያ ይሄ ነገር ለምን ይከሰታል? ሰውነታችን በእውነት እነዚህ ነገሮች ይፈልጋል ወይስ ይሄ ነገር የጤና ችግር ነው የሚለው ለዛሬ ቪዲዮ መልስላችኋለሁ። ከምግብ ውጭ የሆኑ ነገሮችን የመብላት ወይም የመመገብ ጠንካራ ፍላጎት ማሳየት በሕክምና አጠራሩ ፓይካ ወይም ፒካ ተብሎ ይጠራል። ፒካ ማለት ሰውነት የሚፈልገው አንድ ነገር ብቻ ላይሆን ይችላል፣ የተለያዩ ነገሮችን ሊፈልግ ይችላል። ይሄም ደግሞ የአንድ ነገር በሰውነታችን ውስጥ ማነስን ሊያሳይ የሚችል ነገር ላይሆን ይችላል። በተለይ በእርግዝና ወቅት ይሄ ጉዳይ ጎልቶ ሊታይ ይችላል። ነገር ግን ማወቅ ያለብን ነገር ምንድን ነው? እርጉዝ ሴት አፈር፣ አመድ ወይም በረዶ ስለተመኘች በጣም እነዚህን የመብላት ፍላጎቷ ስለጨመረ ብቻ እነዚህን ነገሮች መውሰድ አለባት ወይም መመገብ አለባት ብሎ ማሰብ ትክክል አይደለም። መውሰድም ደግሞ ተገቢ አይደለም ማለት ነው። እንግዲህ ከፓይካ ጋር በተያያዘ በምናወራበት ጊዜ ብዙ ጊዜ እንደ መጀመሪያ ደረጃ ወይም በቀዳሚነት ከሚጠቀሱ ችግሮች ውስጥ እርጉዝ ሴቶች ሰውነት ላይ የሚከሰት የብረት እጥረት ወይንም አይረን ዲፊሸንሲ አኒሚያ የሚባለው በቀዳሚነት ተሰጠ። በእርግዝና ጊዜ ሰውነታችን ውስጥ በሚኖሩ ለውጦች ምክንያት ከሚከሰቱ ነገሮች ውስጥ አንዱ የደም ውሃ በጣም መጨመርና የብረት ፍላጎታችን በጣም መጨመር ነው። ስለዚህ አንዲት ሴት በተደጋጋሚ በረዶ ለመብላት ከፍተኛ ፍላጎት ካላት ወይም አፈርና አመድ ለመብላት ፍላጎት ካሳየች የብረት እጥረት ወይንም ሌላ የንጥረ ነገር እጥረት በሰውነቷ ውስጥ እንዳለ ሊያመለክት የሚችል ጠቋሚ ምልክት ሊሆን ይችላል ማለት ነው። ነገር ግን ይሄ ነገር ሁሌም የብረት እጥረት ብቻ ነው ማለት አይደለም። ሌሎችም ለምሳሌ ሌሎች አካላዊ ስነ ልቦናዊ ችግሮች ይህንን ነገር ሊያመጡ ይችላሉ ማለት ነው። ይሄ አካላዊም የስነ ልቦናዊም ምርመራ ማድረግ ወይም በሐኪም ታየት ያስፈልጋል ማለት። ለምሳሌ በረዶን ብንወስድ እንግዲህ በረዶን መመኘት ወይም በረዶ ለመብላት በጣም ጠንካራ ፍላጎት ማሳየት ፋጎፋጂያ ተብሎ ይጠራል። ይህ ከብረት እጥረት ጋር በጣም ከፍተኛ የሆነ ቁርኝት ወይም ግንኙነት ሊኖረው ይችላል። ስለዚህ እርጉዝ ሴቶች በተደጋጋሚ በረዶ ለመብላት ጠንካራ ፍላጎት ካላት እርጉዝ ስለሆነች ብቻ ይሄን ነገር መብላት አለባት ብሎ ከመወሰን ይልቅ ወይንም ተፈጥሮ ነው ችግር የለም ብሎ ከመወሰን ይልቅ ከሐኪም ጋር በመወያየት ተገቢውን አይረን ወይንም የብረት ምርመራ ማድረግ ያስፈልጋል። እንዲሁም ደግሞ የአካላዊና የስነ ልቦና ምክሮችን እንዲሁም ምርመራዎችን ማድረግ ተገቢ ነው ማለት ነው። ሁለተኛው ሌሎች ለምሳሌ አፈር፣ አመድ እነዚህ ብዙ ጊዜ በጣም አደገኛ ሊሆኑ ይችላሉ። ለምን መሰላችሁ? አፈር እና አመድ ያው ተፈጥሯዊ ናቸው፣ ተፈጥሯዊ ሊሆኑ ይችላሉ። በተለይ አፈር ያው ተፈጥሯዊ ሊሆን ይችላል። እንግዲህ አመድን በምንጠቅስበት ጊዜ የሆነ ነገር ነዶ ነው አይደለ አመድ የሚሆነው። ስለዚህ የሚነደው ነገር እንግዲህ ለሕፃንም ለእናትም አደገኛ የሆኑ ንጥረ ነገሮች በውስጡ ሊኖሩ ይችላሉ ማለት ነው። ስለዚህ ይህንን በምንመገብበት ጊዜ እንግዲህ ከፍተኛ የሆነ ጉዳት በጽንሳችን ላይ ልናመጣ እንችላለን ማለት ነው። አፈርስ? አፈር ብዙ ጊዜ በውስጡ ምንም አይነት ነገር ምንም አይነት ንጹህ ነው ብላችሁ ብታስቡት ራሱ ለብዙ ጥገኛ ተዋሳያን፣ ለባክቴሪያዎች፣ ለአንዳንድ ቫይረሶች፣ ለትላትሎች መራቢያ ወይንም መቀመጫ ሊሆን የሚችል ነገር ነው ማለት ነው። ስለዚህ ይህንን አፈር በምንወስድበት ጊዜ እንግዲህ እነዚህ ነገሮች ወደ ሰውነታችን ወይም ወደ ነፍሰ ጡር እናት ሰውነት ይገባሉ ማለት ነው። ስለዚህ እነዚህ ነገሮች በእናትም ላይ በጽንስም ላይ ከፍተኛ ችግር ሊያመጡ ይችላሉ። ስለዚህ በእርግዝና ወቅት እነዚህ ነገሮች ከመብላት መጠበቅ አሪፍ ነው ማለት ነው። ስለዚህ አፈር፣ አመድ መመኘት በሚኖርበት ጊዜ ጠንካራ ፍላጎት በምታሳዩበት ጊዜ ይህንን ነገር አምጥታችሁ ከመብላት ጤና ባለሙያዎችን ወይንም የሚከታተላችሁን ሰው ማማከር በጣም ተገቢ ነው ማለት ነው። የደም ማነስ ካለ እሱን በስነ ስርዓት መታከም ያስፈልጋል። እንግዲህ የደም ማነስ ካለ ዝም ብላችሁ ብረት አይረን ባትወስዱ ይመከራል። ወደ ጤና ተቋም ሂዳችሁ ከሚከታተላችሁ ሐኪም ጋር ወይም ከጤና ባለሙያዎቹ ኮሚኒኬት አድርጋችሁ ብትወስዱ በተገቢው መጠን። ምክንያቱም እንዲሁ ዝም ብለን የምንሰጣቸው ወይም ለሰፕሊመንት ለሚባለው የምንሰጣቸውና እንደ በሽታ ሆኖ ወይንም ደግሞ የብረት እጥረት ተከስቶ ስንሰጥ መጠኑ የተለያየ ሊሆን ይችላል። ስለዚህ በባለሙያዎቹ የታገዘ ቢሆን በጣም መልካም ነው ማለት ነው።
ስለዚህ ውድ እናቶች በእርግዝና ጊዜ የምግብ ፍላጎት መለዋወጥ የተለመደ ነገር ቢሆንም እነዚህን እንደ አፈር፣ አመድ፣ ሌሎችን የማይበሉ ነገሮችን ለመብላት ጠንካራ ፍላጎት ሲኖራችሁ ችላ ማለት አይገባም። ይሄ ነገር ያው እንዳልኳችሁ ፒካ ሊሆን ስለሚችልና አንደኛም ከብረት እጥረት ጋር ከፍተኛ የሆነ ግንኙነት ሊኖረው ስለሚችል፣ ሁለተኛም ደግሞ እነዚህን የማይበሉ ነገሮችን በተደጋጋሚ በምንበላበት ጊዜ ልጃችንም እኛም ችግር ሊያመጡ የሚችሉ ነገሮችን ወደ ሰውነታችን ልናስገባ ስለምንችል ከፍተኛ የሆነ የመብላት የመውሰድ ፍላጎት በምታሳዩበት ጊዜ ወደ ጤና ተቋም ሄዳችሁ በግልጽ ነገራችሁ ተገቢውን ምርመራና ሕክምና ማድረግ በጣም አስፈላጊ ነው። ይሄ ቪዲዮ ለሌሎች እናቶች እንዲደርስ ሼር አድርጉ። እርግዝና እና ሌሎች የሴቶች ጤና ዙሪያ የሚኖራችሁን የትኛውንም ጠቃሚ መረጃዎችን ለማግኘት ለመከታተል ይህንን ቻናል ሰብስክራይብ ማድረገውን አይርሱ። ሰላም ሁኑ።